ድምጻችን ይደመጥ። የክልል ፍርድ ቤት ለፌደራል ፍርድ ቤት ያስረክብ። እኛ ጋር የቀረው ሰቆቃዋ መከራዋ ነው። እሷ የለችም። ገዳይዋ ግን ተመችቶት በእስር ላይ ነው ያለው። ይህንን ነገር በፍጹም ልንታገሰው አንችልም። እኔ የልጆች አባት ነኝ ታውቃለህ። ፋውል ሰርቼ መጥቼ ታሰርክበት እገልሃለሁ። በአፍ እንድትሸና አረጋለሁ። ከማረሚያ ቤት ውስጥ ያው ስልክንኛ ተቀብለን አናግረናል። ከታራሚው ጋር አይደለም የታሰረው ይሄ ሰው። እኔ በጣም ሞሽላልኛለሁ። በጣም ራሴንም አሞኛል። በቃ ሁለተኛ ቀን ነው ከታመመ ብቻውን ነው። እኔ መረጃው ደርሶኛል። አዎ በስልክ ሲጀምር በስልክ የምታወራው በውስጥ መስመር ልክልሃለሁ። ስልክ እዚያው ከማረሚያ ቤት ውስጥ ማለት ነው። ስልክ ልክልሃለሁ በውስጥ ማለት ነው። አንድ ይሄ ነው። ሁለተኛ ነገር ወንድምዮ ማለት ነው በብዙ ብር ከፍሎ ሰውየው ካስፈታ በኋላ ፓስፖርት ተዘጋጅቶለታል ወጥቶ ሊሄድ ማለት ነው። ይሄ ሁሉ መረጃ አለ። ፓስፖርት ተዘጋጅቶለት እንደተፈታ ቀጥታ ወደ ውጭ ሊወጣ ነው እየተባለ ነው። ማረሚያ ቤት ላይ ማለት ነው። ቀጥታ በቃ የነ ልጅ እዛው ላይ ሹት መምታት አለብን። በቃ ምንም አይደለም። በቃ ምንም አይደለም። ሁላችንም ተረባርበን መነሳት አለብን። በህፃን ኤቨን ጉዳይ የተጀመረው የሚዲያ ዘመቻ እንዲቆም የአማራ ክልል ዳኞች ማህበር ጠየቀ። ከሰሞኑ የአማራ ክልል መዲና በሆነችው ባህር ዳር ከተማ የ7 ዓመት ዕድሜ ያላት ህፃን ኤቨን ያስገድዶ መደፈር ወንጀል ከተፈጸመባት በኋላ ህይወቷ እንዳለፈ የህፃኗ እናት ለተለያዩ ሚዲያዎች ተናግራለች። በርካቶችን ያስቆጣው ይህ ድርጊት ወንጀሉን ፈጽሟል የተባለው ግለሰብ በቁጥጥር ስር ውሎ በተፋጠነ ምርመራ ፍርድ ቤት ከቀረበ በኋላ የ25 ዓመት ጽኑ እስራት እንደተላለፈበትም ተገልጿል። ይህንን ተከትሎ ጥፋተኛ የተባለው ግለሰብ ላይ የተላለፈበት ውሳኔ በቂ ካለመሆኑ በላይ ግለሰቡ ፍርዱ እንዲቀነስለት ይግባኝ ማለቱም ተነስቷል። ከአንድ ዓመት በፊት ሐምሌ 25 ቀን 2015 ዓ.ም እንደተፈጸመ የተገለጸው የወንጀል ጉዳዩ በሀገር ውስጥና በውጭ ሀገራት ከፍተኛ ትኩረት የሳበ ሲሆን ተቋማት ሳይቀር በጉዳዩ ዙሪያ መግለጫዎችን በማውጣት ላይ ናቸው። የአማራ ክልል ዳኞች ማህበር ጉዳይ በዙሪያው በወጣው በህፃን ኤቨን ላይ በተፈጸመው ዘግናኝ ወንጀል ማዘኑን ገልጾ ድርጊቱም ከሃይማኖት ከባህል ያፈነገጠ በመሆኑ በጥብቅ አውግዛለሁ ብሏል። ይሁንና በኢትዮጵያ ወንጀልና ወንጀለኛ የሚዳኝበት ህግና ስርዓት እያለ ጉዳዩን በዳኝነት አካል በይግባኝ እየታየ ባለበት ሁኔታ የዳኝነት ነጻነትና የህግ የበላይነት መርህን የሚጥስ የሚዲያ ዘመቻ መደረጉ ስህተት መሆኑን አሳውቋል። እጅግ በጣም የሚያሳዝን ነው። እንግዲህ ከቀድሞ ቪዲዮ ላይ በደረሰኝ መረጃ የደፋሪ ወንድም ባለስልጣን መሆኑን ተመልክቶ በፈርጣማ እጁ እጅግ በጣም ብዙ ተጽዕኖ እየፈጠረ ነው። ከማስፈታት ጀምሮ ከሀገር እንዲወጣም እስከ ማድረግ በዚህ ጉዳይ ፓስፖርት ለወንጀለኛ እዚህ ጋር ደግሞ ሌላ ትኩሳት የትላንትና ወዲያው የሄቨን ሳይበቃም ዛሬ ደግሞ በዚች ከተማ እነም ቪዲዮ እንዳታሳልፉ ሼር ኮፒ ሊንክ አድርጉልን ለሁሉም ሰው እንዲደርስልን። ይሄ በምስሉ ላይ የምትመለከቱት ሰውዬ ትላንት በጁማዓ ቀን የ8 ዓመት ልጅን ሸኟት አጋሜ ጋር ትግሬ ጋር ትሄድ ቂጧ አለ ትግሬ ከፈተሽ ስለሷ ልጅ ሞት አልሞት ያገባል አጀንዳ እስኪ ትግሬ ይጩህ አናራ ራስክን አስከብር። ትግሬ የሚያስበው እንደነጭም አሁን ነጮች ከጥቁር ሲጋቡ አይታቸዋል። ሞታ አልፋታህም ከዚህ በኋላ ቃል ለምድር ለሰማይ አልፋታህም። እናቴ ያልወለደችኝም እኔ ወንድ አትበለኝ። ዘረኝነት ጭንቅላቱ የናወዘው ሞጣ የተባለው ግለሰብ የተናገረው ንግግር እጅግ በጣም የሚሰቀጥጥ ከአንድ ኢትዮጵያም የማይጠበቅ ስለሆነ ሁሉም ኢትዮጵያ ውስጥ የሚገኝ ቲክቶክ ተጠቃሚ ሆነ ኮንቴንት ክሬተር ይህንን ንግግር በማውገዝ ለአንዴና ለመጨረሻ ጊዜ ከቲክቶክ ፕላትፎርም ላይ እንዲወገድ ቻሌንጅ ተጀምሯል። ሁላችሁም ተቀላቀሉት። በመቀጠል በስልክ ጥሪ ላይ ያገኘኋችሁን አንዳንድ መረጃዎች ላጋራችሁ። ከማረሚያ ቤት ውስጥ ያው ስልክንኛ ተቀብለን አናግረናል። ከታራሚው ጋር አይደለም የታሰረው ይሄ ሰው። እኔ በጣም ሞሽላልኛለሁ። በጣም ራሴንም አሞኛል። በቃ ሁለተኛ ቀን ነው ከታመመ ብቻውን ነው። እኔ መረጃው ደርሶኛል። አዎ በስልክ ሲጀምር በስልክ የምታወራው በውስጥ መስመር ልክልሃለሁ። ስልክ እዚያው ከማረሚያ ቤት ውስጥ ማለት ነው። ስልክ ልክልሃለሁ በውስጥ ማለት ነው። አንድ ይሄ ነው። ሁለተኛ ነገር ወንድምዮ ማለት ነው በብዙ ብር ከፍሎ ሰውየው ካስፈታ በኋላ ፓስፖርት ተዘጋጅቶለታል ወጥቶ ሊሄድ ማለት ነው። ይሄ ሁሉ መረጃ አለ። ፓስፖርት ተዘጋጅቶለት እንደተፈታ ቀጥታ ወደ ውጭ ሊወጣ ነው እየተባለ ነው። ይሄን መረጃም በስነ ስርዓት እንደ እውነት የባህር ዳር ልጆች እኔ ፍኖተ ሰላም ልጅ ነኝ። እውነት የባህር ዳር ልጆች ይሄንን ነገር ሰውየውም ደግሞ ቦታ ቀይሯል። ከቀበሌ 16 ወደ ቀበሌ 9 ሊጓል እየተባለ ነው። ወንድምየው ማለት ነው ከቀበሌ 16 ወደ ቀበሌ 9 ዛሬ ታይቷል። ባይዘው ዛሬ ከቤቱ ነው የወጣው ጠዋት ከቤቱ ነው የወጣው። እነን ነገር እኛ ተረባርበን ከማረሚያ ቤት ሲወጣ ቀጥታ እዛው ማረሚያ ቤት ላይ ማለት ነው ቀጥታ በቃ የነ ልጅ እዛው ላይ ሹት መምታት አለብን። በቃ ምንም አይደለም። በቃ
ምንም አይደለም። ሁላችን እንግዲህ እንደሰማችሁት ነው የደፋሪ ወንድም ፈርጣማ እጁን በመጠቀም ከዳኛ ጀምሮ እስከ ታች ፖሊስ ኦፊሰር በገንዘብ ጠምዝዞ እንደያዛቸው መመልከት ይቻላል። በሱም አላበቃም። ከይግባኝ በኋላ በገንዘቡ እንደሚያስፈታው ስላወቀ ፓስፖርት አዘጋጅቶ ከሀገር ሊያስወጣው ነገሮችን ሁሉ ጨራርሶለት ቁጭ ብሏል። በጣም የሚያሳዝንና ልብ የሚነካ ነገር ነው። ጥረታችን በከንቱ አልቀረም። ተስፋ ሰጪ የሆኑ ምልክቶች አሉ። 3 ነገሮችን ነግራችኋለሁ። የመጀመሪያው ጉዳዩ በአሁን ሰዓት ኢንተርናሽናል ኮንሰርን እየሆነ ነው። የውጭ ሀገር ኮንተንት ክሬተሮችን በዚህ ጉዳይ ላይ ቪዲዮ መስራት ጀምረዋል። ስለዚህ ይህንን ጉዳይ በጣም ልንገፋበት ይገባል። ዓለም አቀፍ ትኩረት በትክክል ማግኘት መቻል አለበት። ሁለተኛ ተስፋ ሰጪ ምልክት አለ ያልኳችሁ ትናንትና የሰራሁት ቪዲዮ ላይ በየቦታው ሰዎች ስለታፈኑ እንጂ ይሄ ኬዝ ቀላል ሆኖ አይደለም ብያችሁ ነበረ። አሁን በዚህ 2 ቀን ውስጥ ተመሳሳይ ኬዞች በየቦታው እንዳሸን እየፈሉ ነው። ምናልባትም ይቺ ምስኪን ብላቴና በየቦታው እንደሷ ጥቃት እየተፈጸመባቸው ያሉ ህፃናቶችን መታደጊያ መንገድ ትሆናለች። ስለዚህ አሁንም ይህ ነገር የአንድ ሰሞን ጉዳይ ብቻ ሆኖ ሊቀር አይገባም። ሶስተኛ ተስፋ ሰጪ ያልኳችሁ ይህንን ጉዳይ የተለያዩ የመንግስት ኦፊሻሎች አድሬስ ማድረግ ጀምረዋል። አሁንም ግን ገና ነው። ጥረታችን በጣም ቀጥሎ መሄድ አለበት። ክብርት ፕሬዝዳንቷ እዚህ ጉዳይ ላይ አድሬስ እስክታደርግ ድረስ ፈጽሞ ወደ ኋላ ልንል አይገባም። ምክንያቱም ይህ ጉዳይ በቀጥታ እሳቸውን የሚመለከት ይመስለኛል። እሳቸው አድሬስ እንዲያደርጉ እንፈልጋለን። በዚህ መልኩ ገፍተን ከቀጠልንበት 2 ነገር ማሳካት እንችላለን ብዬ አስባለሁ። የመጀመሪያው በዚህ አውሬ ላይ የተበየነውን ብይን ማስቀየር እንችላለን። እውነት ለመናገር አሁን ኢትዮጵያ ውስጥ ያለው የወንጀለኛ መቅጫ ህግ ይህንን ሰውዬ ፈጽሞ አይመጥነውም። ሁለተኛ ማሳካት የምንችለው ነገር ምንድነው? ኢትዮጵያ ውስጥ ያለውን የወንጀለኛ መቅጫ ህግ እንደገና እንዲሻሻል ማድረግ እንችላለን። እንደነዚህ አይነት አውሬዎች እየተፈጠሩ ስለሆነ እነሱን የሚመጥኑ የወንጀለኛ መቅጫ ህጎች እንዲካተቱ ማድረግ እንችላለን። እንደኔ ይህ ሰውዬ ራሱ ገና ከዚህ በኋላ በሚሻሻለው ህግ ራሱ ቢቀጣ ደስ ይለኛል። እዚህ ጋር የምታዩት ሰውዬ የወንጀለኛው ወንድም ሲሆን ጉዳዩ ፍትህ እንዳያገኝ እያደረገ ያለውና እናቲቱንም እያሳደዳትና እየዛተባት ያለው አንዱ እሱ ነው። በደንብ አድርጋችሁት። ይሄ ሰውዬ ብቻ ሳይሆን ይህንን ጉዳይ ለማድበስበስ ሙከራ ያደረጉት ፖሊሶችን ጨምሮ በዚህ ጉዳይ ላይ እጃቸውን እያስገቡ ለማፈን ጥረት እያደረጉ ያሉ አካላት አጠቃላይ ማንነታቸው ሶሻል ሚዲያ ላይ እንደዚህ እንዲጋለጥልን እንፈልጋለን። እህቴን አየዋት በደም ተጨማልቃ ከመሬት ተደፍታ እንደወደቀ ዕቃ። ሄቨንን አየዋት ደርሶባት ስቃይ ገና በልጅነት ዓለምን ሳታይ። እንዴትስ አስቻለ በሕፃን ገላ ላይ አንተ ልትሆንበት ከገላዋ ላይ። እኔንም ከፍቶኛል ሴት መሆን አሳፍሮኛል። እኔስ የሰማሁት መሞትን ያሰኛል። ፍትህስ ጎለሻል ለበዳዮች አጥልተሻል። ሁሉም ይጠራሻል ፍትህ ይሉሻል። የተበዳይ እንባ ሁሉም ናፍቀውሻል። ክብሯ ሳይደፈር ሳይገፋ መፍቷ በፈቀደችበት በተመቻት ቦታ በነፃነት ትኑር ሰላሟን አግኝታ። ለምን ትሸማቀቅ በነጋ በጠባ ያለምንም ስጋት ሰላም ወጣ ትግባ። በአዲስ አስተሳሰብ ሁላችን በአንድ ቃል የሕፃናቶች ጥቃት እንበል ይበቃል። ብቻ አይደለም በሀገራችን እንዲህ አይነት አረመኔ ሰዎች ብዙ ጥቃቶችን ፈጽመዋል። ግን ሚዲያ ላይ ያልወጡትን ቤት ይቁጠራቸው። ስለሆነም ኢትዮጵያ ይሆንክ የወንሽ ጉዳይ ክብር ፕሬዝዳንት ጋር ሳይቀር ደርሶ አስፈላጊውን ፍትህ እንዲያገኝ ከሌሎችም እንዲህ ለሚያደርጉት መማሪያ እንዲሆን ማድረግ ተገቢ ነው ብዬ አስባለሁ። በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ሆናችሁ በሙሉ ይህንን ቪዲዮ ሼር፣ ላይክ በማድረግ ለሁሉም እንዲዳረስ